ውዶች እንዴት ናችሁ? ልሰላም አሁን ልወጣ እየተዘጋጀው ነው ወደ ሱቅ ማለት ነውና በእንትን የሆነ ሶሻል ሚዲያ ላይ የሆነ ነገር አይቼ እንደው አረ እንደው ብዬ መጣው ማለት ነው። አረ እንደው ተው የግል ችግራችን የግል የፐርሰናሊቲ ችግራችን ለምንድን ነው ከብሔር ጋር የሚያያዘው? እንዲህ ሽፍት ለማስደረግ ማለት ነው አቅጣጫውን የግል ብልግና ከአኝዋክ ከመሆን ከመጀንገር ከመሆን ኦሮሞ ከመሆን አማራ ከመሆን ጋር ምን ያያይዘዋል? መጀመሪያ ችግር ካለ አዎ የሚደረገው ነገር ይደረግ። አይ ከተደረገ በኋላ ስም ይጠፍቷል ያለው አካል እንደገና ሌላ በህግ መጠየቅ ነው እኮ እንጂ አሁን ዲኔው ምንም አልሰጥም። እኔ ከሌ ስለሆንኩ ነው፣ እኔ አማራ ስለሆንኩ ነው፣ እኔ ኧረ ሼም በእውነት ሼም እንዴ! ሁሉም የኢትዮጵያ ህዝብ የ3 ዓመትና የ1 ዓመት ህፃን ነው እንደሚመስላችሁ? ረጉድ ነው በሉ ቻው።